ለአረጋውያን ለአካል ጉዳተኞች ለአቅመ ደካማና ቤተሰቦቻቸው በተለያየ ምክንያት ላጡ ህጻናቶች የተለያዩ የአልባሳት ድጋፍ ተደረገ። በሰሜን ሸዋ ዞን የመራቤቴ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት በሰበሰበው የማህበራዊ ድጋፍና እንክብካቤ ጥምረት ሀብት ለአረጋውያን ለአካል ጉዳተኞች ለአቅመ ደካማና ቤተሰቦቻቸው በተለያየ ምክንያት ላጡ ህጻናቶች የተለያዩ የአልባሳት ድጋፍ ተደርጓል። የወረዳው ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ በቂና ስለሺ፣ ወረዳው አስተዳደር ጽሕፈት ቤት ኃላፊ አቶ ይታገስ ጌትወይ፣ የወረዳው አቃቢ ህግ የሰነዶች ጠበቆች ስራ ሂደት አስተባባሪ ወይዘሮ ተንሳይ ደለለኝ፣ የጥምረት ኮሚቴዎች የጽሕፈት ቤት ባለሙያዎችና የቀበሌ ስራ አስኪያጆች በተገኙበት ተከናውነዋል። በወረዳው ላይ ቤት ቀጠና ቀበሌዎች ከኮሰጠረና ከየሳስ ሳምባ ከዜታ ማጋስና ከኦፍና ሲዋሻ እንዲሁም ከጌብዘሞይና ከአፈዘዝ በርካታ ለተጣጡ ችግረኞች አረጋውያን ለአካል ጉዳተኞች ለአቅመ ደካማና ቤተሰቦቻቸውን በተለያየ ምክንያት ላጡ ህጻናቶች የተለያዩ የአልባሳት ድጋፍ ተሰጥቷል። ድጋፍ ከተደረገላቸው የማህበረሰብ ክፍሎች መካከል የአፈዘዝ ቀበሌ ነዋሪ ወይዘሮ ዳጣ አበበና የዜታ ቀበሌ ነዋሪ ወይዘሮ ማሙዬ የተደረገላቸው ድጋፍ አመስግነው ድጋፉ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። የወረዳው ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አይማሁ ጌታቸው እንደተናገሩት በተቋሙ የማህበረሰብ ድጋፍና እንክብካቤ ጥምረት በሁሉም ቀበሌዎች ሀብት ሲሰበሰብ መቆየቱን ገልጸው ድጋፉ ከዚህ በፊት የትንሳኤ በዓልን ምክንያት በማድረግ ለአረጋውያን ለአካል ጉዳተኞችና ለተለያዩ ችግር ተጋላጭ ለሆኑ ህጻናት የምግብና የአልባሳት ድጋፍ መደረጉንም አንስተዋል። አያይዘውም በዛሬው ዕለት የተለያዩ የአልባሳት ድጋፍ ለ6 ቀበሌዎች ድጋፍ እንደተደረገ ገልጸው በቀጣይም በሁሉም ቀበሌዎች የህብረተሰቡን አንገብጋቢ ችግር በመለየት ድጋፉ እንደሚደረግም ኃላፊዋ አያይዘው ገልጸዋል።